ሌላ ደግሞ በዓል ነው እንደምታውቁት። በዓልን አስመልክቶ ዘንድሮ የዶሮ ዋጋ እኔ ግራ እየገባኝ ነው። ወደ ቤት ስመጣ ሰው ሁሉ ዶሮ ገዝቷል እና ሰው የሚያገኘው 2000፣ 3000፣ 4000 ብር 5000 ብር ነው አይደል? ማክሲመም 5000 እና 6000 ብር ሰው እያገኘ ሁለት ዶሮ ገዝቶ ሲገባ እያየው በጣም እየተገረምኩ ነበርና የሆነ አዲስ ነገር የተፈጠረ ነገር አለ ወገን፣ እኛም ማናውቀው ምንድነው ታምር የተፈጠረው እዚህ ሀገር ውስጥ ወገን። ዶሮ 2000 እስከ 2500 ከ1500 በላይ ነው የተሸጠ ያለውና ይሄ በጣም አስገራሚ ነው። በዚህ አመት ዶሮ እሳት ነው የሆነው እና እንደ ሐሳብ ዶሮ ማረድ ግዴታ አይደለም። ገብታችኋል? ዶሮ ማረድ ግዴታ አይደለም። እንዲህ ምናምን ፈታብላችሁ ከቤተሰባችሁ ጋር ጊዜ ማሳለፍ እሱን የሚያክል የለም ልላችሁ ፈልጋለሁ። ትላንትና በባሌ ሮቤ መናኸሪያ ውስጥ ያጋጠመው ነገር ብዙዎችን ግራ ያጋባ ነበር። ኦቦ ዋቆ ከድር ይባላሉ። እኚህ ሰው ለረጅም ዓመታት በወለጋ እንዲሁም ደግሞ በባሌና በተለያዩ አካባቢዎች ላይ በጤና ዘርፍ ላይ ለረጅም ዓመታት ኦልሞስት ከ30 ዓመት በላይ ሲያገለግሉ የነበሩ ሰው ናቸው። ይህ ሰውዬ ትላንትና ባሌ ሮቤ በሚገኘው መናኸሪያ ውስጥ 2 ስልክ ይዘው ነበርና የራሳቸው ነበርና አንድ ሰው ያያል 2 ስልክ እንደያዙና ይህንን አጋጣሚ መጠቀም የፈለገ ይመስላል። ሄደና ስልኬን አታመጣም አይነት ነገር ማለት ነው አለ ማለት ነው። ታውቃላችሁ የኛ ህዝብ ደግሞ ስልክ የተወሰደ ምናምን ካላችሁ ሌቦቹ ካልከበቧችሁ በቀር ሄደው ማታት ነው የሚፈልጉት እና ሰውየውን በዚህ አጋጣሚ ይደበድቡታል። በእድሜውም ገፋ ያለ ነው። ጡረታ የወጣው ነው። የጡረታውን ጉዳይ ሊያስተካክል የመጣ ሰው ነው። ዘመዶችም አሉ። ዘመዶችንም ሊጠይቅ ነው የመጣው እና በዚህ አጋጣሚ ጉዳት ያደርሱበታል። ቅድም በዚህ ጉዳይ ስናወራ አንድ የተረዳሁት ነገር ምንድነው፣ በዚህ አጋጣሚ ይሄ ሰውዬ ለምክንያት ለበጎ ሆነለት። የደበደቡት ጉዳት ያደረሱበት ሁሉም ታሰሩ። አሁን ይሄ የዋናው ባለቤቱ የምክንያቱ ዋናው ባለቤትም ዛሬ እንደተያዘ ሰምተናል። ተጨማሪ ነገር ምንድነው መሰላችሁ፣ አሁን አዋሽ ባንክ 500,000 ብር አበረከተለት። ሁለተኛ ነገር ደግሞ ከአዋሽ ባንክ በተጨማሪ የተለያዩ ግለሰቦች ቅድም እንዳየት ከሁለት ሰዎች 50,000 ብር እንዳስገቡለት አይቻልም እና ሰውየው በአንድ በኩል ቢጎዳም አሁን ግን ትንሽ ተሽሎታል። ግን እንደገና የተካሰ ይመስላል። የሆነ በትንሽ ገጭታ እንደገና ህይወቱ የተስተካከለ ይመስላል። ይሄ ትላንትና ከተፈጠሩ አባይት ጉዳዮች መካከል አንደኛው ነው። ሌላ ደግሞ ከውጭ አንድ የሰማነው ዜና ምንድነው መሰላችሁ፣ የአሜሪካው ተደራዳሪ ቡድንና የኢራኑ ተደራዳሪ ቡድን ወደ ኢስላማባድ ወደ ፓኪስታን ማለት ነው መጓዛቸውን ተመልክተናል። የአሜሪካን ልኡካን ቡድንን የሚመራው ጄዲ ቫንስ ሲሆን የአሜሪካ ምክትል ፕሬዚዳንት ነው። አንድ የተናገረው ነገር ምንድነው፣ ዶናልድ ትራምፕ ቀጥተኛ የሆነ ማስጠንቀቂያ እንደሰጧቸው ነው የተናገሩት እና የዶናልድ ትራምፕ ማስጠንቀቂያ ምንድነው፣ እናንተ ምንም ካርድ የላችሁም፣ ካርዱ በእኛ እጅ ነው፣ ግን የሆነ ጌም እንጫወታለን ብላችሁ ካሰባችሁ አጸፋው ጦርነቱን አራዘም ነው እንጂ ጦርነቱ አይቀርም የሚል ነገር እንደተናገሩና ቅጩን ሲናገሩ እንደተነበረም ተመልክተናል። ይሄ የትላንትና አባይ ትላንትና እጅግ በጣም ደግሞ ያስገረመኝ ነገር በዚህ ሳምንት 5 ተከታይ መጽሐፍ ነበር የጻፈው። 5 መጽሐፍትን ጽፏል። የነርቭ በሽተኛ ነው። ቤት ነው የሚውለው በቃ እና በኤግዚቢሽን ማዕከል የተዘጋጀውን ኤግዚቢሽን ላይ ተሳትፎ በር ላይ ነበር እና መጽሐፉን ቁጭ አድርጎ እየሸጠ ነበር። ገዢም አልነበረውም፣ ሰውም ቼክ አያደርገውም ነበር። አንድ ሰው መጥቶ ቀረጸው። ከቀረጸው በኋላ ምን እንደተፈጠረ ታውቃላችሁ? በጣም ኢንፍሉዌንሰሮች እነ ብሩክ ኒውስ እነ ያዳ ሌሎችም በመሄድ ይህንን ሰውዬ ኮንታክት ያደርጉታል። አስቴር ወረኛውም ነበረች። ከዛ በኋላ ሰውየው ዛሬም ደግሞ ማን ሄደው የሞከርኩ ነው ሄዶ ነበረ እና የተለያዩ ተቋማትም የተለያዩ የገንዘብ ድጋፍ አድርገውለታል። ይህ በዓል አጋጣሚ ነው ማለት አጋጣሚ ይሆናል እንደነገርኳችሁ። ይህም ሰውዬ ተደብድቦ ከዛ በኋላ ህይወቱ በቃ የተሻለ እንዲሆን ሆኖለታል። እዚህ ጋም ደግሞ ይሄ አባት አሳቢ ያጣ ጎብኚ ያጣ ይመስል ነበር፣ ግን መጨረሻ ላይ ዘመኑ ቲክቶክ መሆኑ በጣም ጸዴ ያደረገው ይመስላል።